ስለዚህ 12 ሐዋርያት ተራ ሰዎች ናቸው። ሐዋርያት ሲባል እንደው ቅዱሳን ተመርጠው ጥሩ ተናጋሪዎች እንደው ለጌታ የሚመጥኑ ይመስሉናል። አይደሉም። በጣም ተራ ሰዎች ናቸው። በትምህርት ካላችሁ አብዛኞቹ ወደ 4 የሚሆኑት አሳ አጥማጆች ናቸው። የቀሩት ገበሬዎች የገጠር ሰዎች ናቸው። ትንሽ ፊደል የቀመሱ አንደት ነው። ለዚህ ነው ክርስቶስ ወንድም ቢበድልህ አንተና እሱ ሆናችሁ ምከረው፣ አልሰማ ካለ ሰው ጨምረ ምከረው፣ ለቤተ ክርስቲያን ንገራ፣ መጨረሻ ካልሰማ እንደ ቀራጭ ይሁንልህ ይላል። እንደምን ይሁንልህ? የተገለሉ ሰዎች ናቸው። በሚገርም እንደው ሞኞች ናቸው። መጽሐፍ ቅዱስ የዓለም ሞኞች ብሎ ነው የሚጠራቸው። የማን ሞኞች? አንደኛ ቆሮንቶስ ምዕራፍ 1 ላይ ሄዱና አንብቧቸው። ሐዋርያትን ሲገልጻቸው እግዚአብሔር አለ ቅዱስ ጳውሎስ የዚህን ዓለም ጥበበኞች ጥበብ ያሳፍር ዘንድ ሞኝን ነገር መረጠ ይላል። በአንጻሩ ችኩል ደግሞ ሰዎች አሉ። ቶሎ ለጥያቄም ለመልስ የሚቸኩል ማን ነው? ቅዱስ ጴጥሮስ። ጥያቄ ሳይጠየቅ የሚመልስ አይነት ነው። ገና ሲያስበው ራሱ ችኩል ነው። ቶሎ ይክዳል፣ ቶሎ ያምናል። ጌታ ሆይ ብዙ ቦታ ጴጥሮስን አይታችሁታል። ባህር ላይ ሲያየው ወደ አንተ መጣ ዘንድ ምን በለኝ እዘዘኝ ጌታ ሆይ ብሎ ትንሽ አንድ ሁለት እንደተራመደ ደግሞ እንደ መኮፈስ ውሃ ላይ ነኝ እኮ ብሎ ጓደኞቹ እንደማየት ሲል ደግሞ ይሰጥማል። እባክህ አድነኝ ብሎ እዛው ይጮሃል። አንተ የሕያው እግዚአብሔር ልጅ ነህ ብሎ ተናግሮ ስጋና ደም አልገለጠልህም፣ በሰማይ ያለ ምኔ ነው? አባቴ ነው። አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔ ሰራለሁ ብሎ መርቆት ሳይጨርስ አትሰቀል አትሙት ሲል ሂድ አንተ ሰይጣን ይለዋል። ደግሞ እዛው አለትም ሰይጣንም በአንድ ቀን የሆነ ጴጥሮስ ነው። ሁለቱንም ሆነ አይሆንም አይደል? በአንድ ቀን እዛው ተመስግኖ እዛው የተወቀሰ ችኩል ሰው አለ። ሰሯት ሲባል በጣም አስገራሚው ነገር ሐዋርያት በቁጥር ስንት ናቸው? አይሰማም። 12 ናቸው። በጣም ትንሽ ቁጥር ነው። እዚህ ቤት ያለነው ሰዎች ከሐዋርያት በቁጥር እንበልጣለን እንበልጣለን። 12 ሐዋርያት ናቸው ዓለምን ክርስቲያን ያደረጉት። ከሁሉ በላይ በምትሆን በሉ እስኪ ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን ምን እንላለን? የዘወትር ጸሎታችን ፍጻሜ ላይ ሰለስቱ ምዕት 18ቱ ርቱዓነ ሃይማኖት ተብለው የሚጠሩት 318ቱ ሊቃውንትና ከነሱ በኋላ የተነሱ ቅዱሳን አበው እንድንጸልየው ያዘዙት ቃል ነው። ከሁሉ በላይ በምትሆን ሐዋርያት በሰበሰቧት ሐዋርያት በሰሯት ወይም የሐዋርያት በሆነች የሚሉ ትርጉሞች ታገኛላችሁ። በአንዲት ቅድስት ቤተክርስቲያን ምን እንላለን? እናምናለን። ይህንን ጸሎት እኔ ሰሞኑን ሳስበው አሁን ካለንበት ዘመን ጋር አሁን በሀገራችን በቤተክርስቲያናችን እየሆኑ ካሉት ሁኔታዎች ጋር ስታየው ትንሽ አይከብድም? ጸሎቱ አንዳንዴ ጸሎት ራሱ ተግሳጽ ይሆናል። እዚህ መጽሐፈ መነኮሳት ላይ አንድ አባታችን ሆይ ያለ ሲጸልይ እኛም የበደሉንን ምን እንደምንል የሚለው በጣም ይከብደዋል። ለምን? ይቅር እንደማይል ያውቃል። ያላላቸው ሰዎች አሉ እና እንደው ይቅር እንድንል አድርገን የሚል ቢኖርበት ኖሮ ረሰየን የሚል ቢኖርበት ኖሮ አለ ይባላል። እና አሁን ሰሞኑን በቤተክርስቲያናችን በሀገራችን የምናያቸው ነገሮች ከሁሉ በላይ በምትሆን ሐዋርያት በሰበሰቧት ወይም በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን የሚያሰኝ ሁኔታ ላይ አይደለም ያለው። ጥያቄ ምልክት ሁሉ ቢጨመርበት ደስ አይላችሁ? ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን ቢሆን ጥያቄ ቢሆን፣ ምክንያቱም ቤተክርስቲያን ከሁሉ በላይ ነች። እናት አይደለች። ክርስቶስ ከሁሉ በላይ አድርጓታል። ስለ ቤተክርስቲያን ብሎ በአደባባይ በጥፊ ተመቷል። ቅዱስ ያሬድ እንደገለጸው በአደባባይ ስለ ቤተክርስቲያን ብሎ በጥፊ ተመቷል። ምራቅን ታግሷል። በአደባባይ መዋረድን ታግሷል። ይህ ሁሉ አካሉ ለሆነችና ቅዱስ ጳውሎስ በኤፌሶን መልእክቱ እንዳለው ሁሉን በሁሉ ለሚሞላ ለእርሱ ሙላቱ ለሆነች ለቅድስት ቤተክርስቲያን የተከፈለ ዋጋ ነው። በዚህ የተነሳ ቤተክርስቲያን ከሁሉ በላይ ነች። ነቢየ እግዚአብሔር ዳዊትም አስቀድሞ የቤተክርስቲያን ምሳሌ ስለሆነችው ስለ ኢየሩሳሌም በተናገረበት አንቀጽ ላይ የተናገረው ቃል ለቤተክርስቲያን የሚመጥን የሚስማማ ቃል ነው። ምንድነው ያለው ነቢየ እግዚአብሔር ዳዊት? ከደስታዬ ሁሉ በላይ
ኢየሩሳሌምን ባላስብ ምላሴ ከትናጋይ ይጣበቅ ይላል። ከደስታዬ ሁሉ ምን በላይ። ስለዚህ ቤተክርስቲያን ከሁሉ በላይ ነች። ከኛ ደስታ በላይ ነች። ከደስታችንም ከመከራችንም በላይ ነች። ነቢየ እግዚአብሔር ዳዊት ከደስታዬ ሁሉ በላይ ኢየሩሳሌምን ባላስባት ይላል። ቅዱስ ጳውሎስ ደግሞ ከመከራዎቹ ሁሉ በላይ ቤተክርስቲያን እንደምትበልጥ ይናገራል። ይህን ያህል ጊዜ ተደበደብኩ፣ ታሰርኩ፣ ተገረፍኩ፣ ደጋግመው ገረፉኝ፣ አሰሩኝ። በውስጥ በኩል ፍርሃት፣ በውጭ በኩል ፍርሃት፣ በሐሰተኛ ወንድሞች በኩል ፍርሃት ደረሰብኝ። የቀረውን ነገር ሁሉ ግን ሳልቆጥር ዕለት ዕለት የሚያሳስበኝ የቤተ ክርስቲያን ጉዳይ ነው ይላል ቅዱስ ጳውሎስ። ለቅዱስ ጳውሎስ ከደረሰበት መከራ ሁሉ ማን ከላይ ነች ሆና የምትታየው? ቅዱስ ቤተ ክርስቲያን ከሁሉ በላይ የምትሆን ነች። አሁን በዚህ ዘመን ቤተ ክርስቲያን ከሁሉ በላይ ነች እየሆነች አይደለም። ከሁሉ በላይ ከዘር በላይ፣ ከፖለቲካ በላይ፣ ከጊዜያዊ ፍላጎት በላይ፣ ከጥቅም በላይ መሆን አልቻለችም ቤተ ክርስቲያን፣ ወይም አላደረግናትም። እሷ ነበረች ከሁሉ በላይ በምትሆን የሚለውን ቃል ስንናገር እውነት ቤተ ክርስቲያንን ከላይ አድርገናታል፣ ቅድሚያ ሰጥተናታል። መከራ ደረሰብኝ የሚል ሰው እንደ ጳውሎስ ከመከራው ሁሉ በላይ ቤተ ክርስቲያንን ቅድሚያ ይሰጣል። እኔ እኮ ብዙ ነገር አይቻለሁ፣ ብዙ ደርሶብኛል የሚሉ ሰው ከዛ በላይ አይደለችም ወይ ቤተ ክርስቲያን? እናት አይደለች? በቅዱስ ጳውሎስ ንግግር ደስታ ላይ ያለ ሰው ደግሞ ፈንጠዝያ ላይ ያለ ሰው ከዚያ ፈንጠዝያው በላይ ቤተ ክርስቲያን ትበልጣለች። ከሁሉ በላይ የምትሆን የተባለችው ለዚህ ነው። ከዛ ሐዋርያት ምን ባሏት? በሰሯት። እኛ አሁን እያፈረስናት ባለን ማለት ነው። እኛ ልናፈርሳት በምንታገላት፣ ሐዋርያት በሰሯት፣ ሐዋርያት በሰበሰቧት፣ እኛ ልንበትን በምንታገላት ቤተክርስቲያን ጸሎቱ ራሱ ወቃሽ ነው። ሐዋርያት ሰርተዋታል፣ እኛ እያፈረስናት ነው ቤተክርስቲያን። በአንዲት ቤተክርስቲያን እናምናለን አሉ። በስንት ቤተክርስቲያን? አሁን አንዲት ስለመሆኗ የምናወራበት ዘመን ላይ ያለው ቤተክርስቲያንን ለመከፋፈል የማትቀደደውን የክርስቶስን ቀሚስ ለመቅደድ በተለያየ ምክንያት ከዚህም ከዛም ሩጫ የሚደረግበት በዘመኗ ብዙ አይነት ነገሮች አይታ ነው እዚህ የደረሰችው ቤተክርስቲያን። ግን ደግሞ እኛ የምንጠየቀው ባለንበት ዘመን ነው አይደል? እና ይሄ ጸሎት በራሱ ተግሳጽ ነው። በእውነት ከሁሉ በላይ የምትሆን ሐዋርያት የሰበሰቧትን ቤተክርስቲያንን ለመጠበቅና ማመናችንን በሥራ ለማሳየት እግዚአብሔር በቸርነቱ ይርዳል። ይህን ቃል ርዕስ ያደረግኩት በዛሬው ዕለት ቅድም ወንድማችን ሲነግረን እንደነበረው ቅዱስ ያዕቆብ ሐዋርያ ሰማዕትነት የተቀበለበት ወቅት ነው እና አባቶቻችን ሐዋርያት እንዴት እንደሰሯት ከመርሳትም ስለሆነ ብዙ ችግሮች የሚመጣው በዛሬው ትምህርታችን ሐዋርያት እንዴት እንደሰሯት ቤተክርስቲያንን ለማስታወስ እግዚአብሔር በወደደ መጠን እንሞክራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። አንድ የበሉስቲ ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቤተክርስቲያን ምን እንላለን? እናምናለን። እኔ አሁን ከሁሉ በላይ ብዙ አናየውም። አንዲት ቅድስት የሚለውንም ለጊዜው እናቆየውና ሐዋርያት የሰሯት መሆኗን በዛሬው ትምህርታችን አስታውሰን እንሄዳለን። እግዚአብሔር ከሁላችን ጋር ይሁንልን። የመጀመሪያው አባቶቻችን ሐዋርያት ሰሯት ሲባል በጣም አስገራሚው ነገር ሐዋርያት በቁጥር ስንት ናቸው? አይሰማም። 12 ናቸው። በጣም ትንሽ ቁጥር ነው። እዚህ ቤት ያለነው ሰዎች ከሐዋርያት በቁጥር እንበልጣለን እንበልጣለን። 12 ሐዋርያት ናቸው ዓለምን ክርስቲያን ያደረጉት። 12 ሆኑ። አስቀድሞ አምላካችን ኢየሱስ ክርስቶስ ሲመርጣቸው ትንሽ መሆናቸውን ጥቂት መሆናቸውን ራሱ ተናግሯል። እንዲህ ይላል ማቴዎስ ወንጌል ምዕራፍ 9 ከቁጥር 35 ላይ ኢየሱስም በምኩራባቸው እያስተማረ የመንግሥትን ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተሞችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብ ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው ይላል። አምላካችን ለሁላችን ይዘንልን። ሕዝብ በዝቶ ሲያይ አዘነ። ምንድነው ያሳዘነው? እረኛ እንደሌላቸው በጎች መሆናቸው። ከፍ ብላችሁ ስታዩ ክርስቶስ አጋንንትን እያወጣ ነበር፣ የታመሙትን እየፈወሰ ነበር። ጸሐፍት ፈሪሳውያን ደግሞ አጋንንትን የሚያወጣው ራሱ ጋኔል ስላለበት ነው እያሉ ክብር ይግባውና እየሰደቡ ነበር። በኋላ ሕዝቡ ተዘርቶ ሲያይ ክርስቶስ አዘነ። ምን አሳዘነው? እረኛ የላቸውም ብሎ ማለት ነው። ሕዝብ ብዙ ሆኖ ሲታይ ለካ በእግዚአብሔር ዓይን ያሳዝናል። ለእኛም ይዘንልን አምላካችን። እረኛ የላቸውም እኮ አይደለም አላቸው፣ ግን እረኛ እንደሌላቸው ሆኑ። ጸሐፍት ፈሪሳውያን እረኞች ናቸው።
ሰዱቃውያን እረኞች ናቸው። ረበናት አይሁድ መምህራኑ እረኞች ናቸው። ግን ህዝቡን ዞር ብለው አያዩት። ሲታመም ሲጨነቅ ሲረበሽ ምንም አይመስላቸው። ጭራሽ የሚፈውስ ሲመጣ ይሳደባል። ስለዚህ ህዝቡ እንደ እረኛ እንደሌላቸው አይቶ አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂት ናቸውና የመከሩን ጌታ ወደ መከሩ ሰራተኞችን እንዲልክ ለምኑት አለ። ሰአልዎ ለበዓለ ማይረር፣ ለመከሩ ባለቤት ለአዝመራው ባለቤት ሰራተኞችን እንዲልክ መከሩ ብዙ ነውና እባካችሁ ለምኑት አላቸው። ይህን ቃል በደንብ አስተውሉ። ምኑ ብዙ ነው ያለው ክርስቶስ? መከሩ። የሚዘራው መሬት ብዙ ነው አላለም። መከሩ ብዙ ነው ማለት አዝመራው በቅሎ አድጎ መታጨድ ያለበት እህል ምንድን ነው? ብዙ ነው። ለምንድን ነው እህል ያላቸው? ህዝቡ አስቀድመው ነቢያት ዘርተዋል፣ አስተምረዋል። የእስራኤልን ህዝብ ትንቢተ ነቢያትን ተሰብኳል፣ የሙሴን መጻሕፍት ተምሯል። ስለዚህ ተዘርቶበታል። ከመዘራት አልፎ ፍሬም አፍርቷል። አሁን የቀረው ሥራ አጨዳ ነው። መከሩ ብዙ ነው፣ ሰራተኞች ግን ምንድን ናቸው? ጥቂቶች ናቸው። ነቢያት በሰሩት በለፉት ነው ሐዋርያት የገቡት። በድካማቸው ገባችሁ፣ እነሱ ደከሙ፣ እናንተ የእነሱን ድካም አጨዳችሁ ብሎ ክርስቶስ የተናገረው። ስለዚህ መከሩ ብዙ ነው አለ፣ ሰራተኞች ጥቂቶች ናቸው። ስለዚህ የመከሩን ባለቤት ሰራተኞችን እንዲልክ ለምኑት አለ። ያሉት ሰራተኞች ላይ ቁጥር እንዲጨምር አይደለም ለምኑት ያለው፣ ሰራተኞችን ምን እንዲልክ ማለት ያሉትን ለሥራ እንዲያበቃቸው። 12 ናቸው ሐዋርያት። እኔ ይቅርታ አድርጉልኝ፣ በአሁን ባለንበት ዘመን አንዳንድ አድባራት 12 የስብከተ ወንጌል ኃላፊዎች አሉ። በስንት ደብር? በአንድ ደብር 12 ቁጥር ግን ለማን ነው የተመደበው? እዚህ ላይ ለዓለም። ይህን ስል በሰው እንጀራ ለመግባት አይደለም። ቢያንስ አንድ ደብር ላይ ያሉ 12 የስብከተ ወንጌል ኃላፊዎች ሐዋርያት ዓለም ላይ የሰሩትን እነሱ ደብራቸው ላይ መስራት አለባቸው። ችግር የለውም። ቤተክርስቲያን የሥጋም የነፍስም መጠጊያ ነች። ግን 12 ሰባኪ ወንጌል ካለ በአንድ ደብር እነዚያ ሰዎች ሐዋርያት ዓለም ላይ የሰሩትን እዚያ ደብር ላይ መስራት መቻል አለባቸው። ኃላፊነት እኮ 12 ሰዎች ሆኑ። ሰራተኞቹ ጥቂቶች ናቸው። ግን 12 ሰዎች ዛሬ ድረስ ሰምተን ያልጨረስናት ያልጠገብናትን ወንጌል እኛ ዘንድ ምን አይነት ሰዎች ሆነው ነው? እንደው በጣም ጎበዝ ተናጋሪዎች ሆነው አይደሉም። ሐዋርያት አብዛኞቹ ጥሩ ተናጋሪዎች አልነበሩ። እንደው ቁመናቸው የሚማርክ ለሚያያቸው ሰው የሚስብ ሆነው ማለት መጽሐፍ ቅዱስ እግራቸውን ብቻ ያምራል ይላል። እግራቸው ያምራል። ምናቸው? እግራቸው ያምራል። መልካሙን የምስራች የሚናገሩ እግሮቻቸው ያማሩ ናቸው ይላል። እሱም ስብከተ ወንጌልን ማዳረሳቸው። ስለዚህ ሐዋርያት የተለዩ ሰዎች ሆነው አይደለም፣ በደንብ እናያቸዋለን። እንደው ሞኞች ናቸው። መጽሐፍ ቅዱስ የዓለም ሞኞች ብሎ ነው የሚጠራቸው። የማን ሞኞች? አንደኛ ቆሮንቶስ ምዕራፍ 1 ላይ ሄዱና አንብቧቸው። ሐዋርያትን ሲገልጻቸው እግዚአብሔር አለ ቅዱስ ጳውሎስ የዚህን ዓለም ጥበበኞች ጥበብ ያሳፍር ዘንድ ሞኝን ነገር መረጠ ይላል። አንደኛ ቆሮንቶስ ምዕራፍ 1 ላይ ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃይለኞች የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ስልጣን ያላቸው ዕውቀት ያላቸው ፈላስፎች አልተጠሩም። ጉልበተኞች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። የእግዚአብሔርም የሆነውን ነገር እንዲያጠፋ የዓለም ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። ሥጋን የለበሰው ሁሉ በእግዚአብሔር ፊት እንዳይመካ ይላል። ስለዚህ 12 ሐዋርያት ተራ ሰዎች ናቸው። ሐዋርያት ሲባል እንደው ቅዱሳን ተመርጠው ጥሩ ተናጋሪዎች እንደው ለጌታ የሚመጥኑ ይመስሉናል። አይደሉም። በጣም ተራ ሰዎች ናቸው። በትምህርት ካላችሁ አብዛኞቹ ወደ 4 የሚሆኑት አሳ አጥማጆች ናቸው። የቀሩት ገበሬዎች የገጠር ሰዎች ናቸው። ትንሽ ፊደል የቀመሱ አንበት ያው ለምልክት ነው። ስለዚህ በእውቀታቸው አልተመረጡ፣ በብልጠታቸው አልተመረጡ። በጣም ተራ ሰዎች ነው። ክርስቶስ ኢየሱስ ምን ይለኝ የፈለገው በእኛ አይምሮ በእኛ ጥበብ አይደለም ስራ ሊሰራ የሚችለው በማረጋገጥ እሱ ሲፈልግ 12 ሰዎች እንዶ ሰባኪ ነው የሚሳሰው 12 በ12 ሰው ዓለም ማድረስ ይቻላል። ምን አይነት ስብከት ሰው ምን አይነት ሰዎች ቢሆኑ ነው? እንዴት ያለ በረከት፣ እንዴት
ያለ ጸጋ ያልፉባቸው 12 ሰዎች ሆኑ። ያው የገጠር ሰዎች አንዱ ብቻ ከተማ ይሁዳ 11ዱ ግን የገጠር ሰዎች የገጠር ሰዎች አነጋገራቸው የገጠር ነው። ግን የላካቸው ማን ነው? ዛልቆ ለባለማየር የመህሩ ማለት ለምን እንዲህ ልክ ነው የተባለው? እሱ ከላከ ዕውቀት ኖረህ አልኖረህ ጸጋ ኖረህ አልኖረህ ምንም ባታውቅ በአንተ ስራ እግዚአብሔር መስራት ይችላል አይችልም? እችላለሁ በሚሉ ሰዎች ስራ ሰርቶ ያቅም እግዚአብሔር በታሪኩ በደንብ የሥራ ልምድ ያላቸው ሰው አሁን ምሁራን ቢሆኑ 12 የተሰበሰቡት ክርስትና ዓለም ላይ ይዳረሳል። ሲጨቃጨቁ እስካሁን ክርስትና እዛው እስራኤል ለሚቀር አንደኛ ተሰብስበው ስትራቴጂካሊ ይባባላል አይደል? ክርስትናን አሁን በዚህ ሰዓት መስበክ በዛ ላይ በሮም ቅኝ አገዛዝ ስር ነው ያለው አብዛኛው ዓለም አይደል? በዚህ ሪስክ ባለበት ሰዓት አሁን ሪስክ ማኔጅመንት ፊዚቢሊቲ ስተዲ ሲሉ እዛው ቁጭ ብለው ይቀሩ ነበር። አለመማር ጸጋ እኮ ነው። አንዳንዴ ደግሞ ይሄን ብላችሁ አልማርም እንዳትሉ 12 ታዛዦች አሳጥማጆች ናቸው። አሳጥማጅ የመታዘዝ ችግር የለበትም። ይሄን አርግ ስትለው ያደርጋል። የህብረት ስራ አይቸግረውም። አሳጥማጆች አብረው ታጋሾች ናቸው። አሳ ማጥመድ እኮ ትዕግስት የሚጠይቅ ስራ ነው አይደል? ቁጭ ብለህ ቀኑን ሙሉ። ስለዚህ ትዕግስት ለሚጠይቀው አገልግሎት ትዕግስት ከሚጠይቅ አሳጥማጅነት ወደ ሰው አጥማጅነት አዞራቸው። ግን ተራ ሰዎች ነበሩ። የዓለም ሞኝነትን መረጠ። እኔ ስብስቡን ስታዩት ሐዋርያት በጣም አስገራሚ ናቸው። እንደው የቤተ ክርስቲያን ማይክሮኮዝም ወይም ቤተ ክርስቲያን በትንሹ ናቸው ሐዋርያት 12 በጸባይም ብትሉ በሙያም ብትሉ በምግባርም ብትሉ ሁሉም አይነት ሰው አለ 12 ውስጥ። በሙያ ካላችሁ አሳጥማጅ አለ፣ ቅድም እንደነገርኳችሁ ቀራጭ አለ፣ የቀረጥ ስራ የሚሰራ ሰው አለ። ደግሞ የኦሪት ትምህርት የተማረ አለ፣ በርተሎሜዎስ ምንለው ናትናኤል አለ። የተለያዩ ስምዖን ቀነና አለ፣ ደግሞ በኃይለኛ ፖለቲከኛ የሚቀና ለሮማውያን ቅኝ አገዛዝ የሚበሳጭ አለ። ሁሉም አይነት ሰዎች ሰብስቧል ክርስቶስ 12። ሌባም አለ፣ ያው ፕሮፌሽን ባይሆንም ማለት ነው። ማን ነው ሌባው? ይሁዳም አለ። አይነታቸውን ተመልከቱ። ጠባያቸውን ስታዩ ታጋሾች የሆኑ ሰዎች፣ ዝምተኞች አሉ፣ ድምጻቸውንም የማንሰማው 3 ዓመት ሙሉ። በአንጻሩ ችኩል ደግሞ ሰዎች አሉ፣ ቶሎ ለጥያቄም ለመልስም የሚቸኩል። ማን ነው? ቅዱስ ጴጥሮስ። ጥያቄ ሳይጠየቅ የሚመልስ አይነት ነው። ገና ሲያስበው ራሱ ችኩል ነው። ቶሎ ይክዳል፣ ቶሎ ያምናል። ጌታ ሆይ ብዙ ቦታ ጴጥሮስን አይታችሁታል። ባህር ላይ ሲያየው ወደ አንተ መጣ ዘንድ ምን በለኝ እዘዘኝ ጌታ ሆይ ብሎ ትንሽ 1-2 እንደተራመደ ደግሞ እንደ መኮፈስ ውሃ ላይ ነኝ እኮ ብሎ ጓደኞቹ እንደማየት ሲል ደግሞ ይሰጥማል። እባክህ አድነኝ ብሎ እዛው ይጮሃል። አንተ የሕያው እግዚአብሔር ልጅ ነህ ብሎ ተናግሮ ስጋና ደም አልገለጠልህም፣ በሰማይ ያለ ምኔ ነው አባቴ ነው። አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔ ሰራለሁ ብሎ መርቆት ሳይጨርስ አትሰቀል አትሙት ሲል ሂድ አንተ ሰይጣን ይለዋል። ደግሞ አለትም ሰይጣንም በአንድ ቀን የሆነ ጴጥሮስ ነው። ሁለቱንም ሆነ አይሆንም አይደለ? በአንድ ቀን እዛው ተመስግኖ እዛው የተወቀሰ ችኩል ሰው አለበት። ቁጦች አሉ፣ በጣም ቁጦች አሉ። እንደ ዮሐንስ አይነቶቹ ቦኤርኔጌስ ወይም ወልደ ነጎድጓድ ብሎ የጠራቸው ዮሐንስና ያዕቆብ፣ እነሱ ደግሞ የሚያቀርቡት ሐሳብ ራሱ እንደው ጌታ ሐሳባቸውን ባለመቀበሉ ስሙ የተመሰገነ ነው። የሆነ አካባቢ ሲሄዱ ጌታው የእሳት አውርደን እንፍጃቸው ይላሉ። ልክ እንደ ኤልያስ አምሯቸው ማለት ነው። እሳት የዚህ አካባቢ ሰው አልሰማ ብሏል፣ እንዴት ነው በእሳት እንሞክረው ይላሉ። አዎ የሰው ልጅ የጠፋውን ሊያድን መጥቷል። ምን አይነት መንፈስ እንደሆነላቸው አታውቁም ይላቸው። ስልጣንም ፈላጊዎች ነበሩ። እናታቸውን ሁሉ ልከዋል በግራ በቀኝ ሊቀመጡ አይደል? ምን ይመስላል እንደው መታ እናትየው ልጆቼን በግራ በቀኝ አስቀምጥልኝ ብላ አማልዳ ስትል ይላል የማቴዎስ ወንጌል ምዕራፍ 10 ላይ 10 አኮረፏቸው። ከኛ በላይ ሊኮን ብለው ማለት ነው። በኋላ እየተስተካከለ መጣ እንጂ እርስ በርስም እኔ በልጥ የተለያዩ አይነት ሰዎች ሰብስቧል። ምን ማለት ነው? የተለያየ አመል ያለንን ሰዎች በአንዲት ቤተክርስቲያን የሚሸከመን ማለት ነው። በሁላችንም ይሰራል። እኛ ማለት ተጠራጣሪ አለ። ቶማስ ተጠራጣሪ ነው። ካላየው ብለን አላው እዚህ ከርቀቶ ነው ንስሐ ለመግባት የምናፍርበት ንስሐ አባታችን ጋር አባቴ የእግዚአብሔር መኖር እጠላጠላለሁ ብለን መወገዝ ፈርተን በሆዳችን ፈጣሪ ያለ የለም ያልባቸው ቅጽበቶች አሉ እኮ። ይሰማል እግዚአብሔር
የተጨነቅንበት። እግዚአብሔር የማይቀየማቸው ጥርጣሬዎች አሉ፣ ከክፋት ሳይሆን ከማሰብ እስከሆነ ድረስ። መቼስ የሚያስብ አይምሮ ሰጥቶ ለምን አሰብክ አይልህም አይደል? ስለዚህ የሰጠ አይምሮ ላይ ስትመራመር ጥያቄ መፈጠሩ፣ ይሄ እንዴት ሆነ ማለቱ፣ ስንት ተጠራጣሪዎችን ተሸክሟል እግዚአብሔር። ኃጢአቱ ያልታሰበችለት መተላለፉ ያልተቆጠረችበት ሰው ምስጉን ነው ይላል። ተጠራጥረው ያልተቀየማቸው ሰዎች አሉ። አረጋዊ ስምዖን አረጋዊ ስለ ክርስቶስ መወለድ ትንቢት አየ። እንዴት ድንግል እንዴት ልጸንስ ትችላለች አለ። መጠራጠሩን አይቶ መልአከ እግዚአብሔር መጣና ይሄ እስኪፈጸም ድረስ በሕይወት ትኖራለህ አለ። እድሜ ተጨመረለት። እድሜ ያስጨመረለት ምኑ ነው? መጠራጠሩ። እድሜ የሚያስጨምር ጥርጣሬ አለ ለካ። ደግሞ እድሜ ፈልጋችሁ ተጠራጠሩ አለ እንዳትሉ አደራችሁ። ግን ስምዖንን እድሜ ያስጨመረለት። ቅዱስ ቶማስ ባይጠራጠር ኖሮ የጌታን እጁን መች ዳስሰው ነበር? ችንካሩስ መች ያስገባ ነበር? እግዚአብሔር ያልተቀየማቸው ተጠራጣሪዎች ታግሷል። እዛው ሐዋርያት ውስጥ ሌባም አለ። ይሁዳ በሌብነቱ እኮ መባረር ይችል ነበር። አንተ ሌባ ነህ፣ በገንዘብ ያልታመንክ ለሐዋርያነት አትሆንም ብሎ ገና የመጀመሪያ ቀን ሲሰርቅ ክርስቶስ ያውቃል አያውቅም? ሊያስወጣው ይችል ነበር። ታግሶ ተሸክሞ አስቀመጠው። ሐዋርያት አንዳንዶቹ ሊስማሙም አይችሉ። ቀራጭ፣ አሁን ማቴዎስ ቀራጭ ነበረ። ቀራጭ ማለት እንግዲህ ቀራጭ ወይም ቀረጥ የሚሰበስብ ነው። ቀራጭ ከኃጢአተኛ ጋር ነው ብዙ ጊዜ መጽሐፍ ቅዱስ ሲጠራው ራሱ አይታችሁ ከሆነ አመንዝሮችና ቀራጮች ነው። ምንድነው? አንዳንድ ሙያ በጣም ኃጢአት የሚሰራበት ሲሆን ሙያው ራሱ ኃጢአት መሆን ይጀምራል። ገብታችኋል? አሁን እገሌ ቀራጭ ነው ሲባል በአይሁድ ዘንድ እንዴት አድርጌ ምሳሌ ልስጣችሁ? ፖለቲካ ይሆናል ብዬ ነው። ገቢዎች ነው የሚሰራው ልቶ እንደዚህ አንዳንድ በጣም ጉቦ የሚበዛበት ተቋም አለ አይደል? እገሌ እኮ እዛ ነው የሚሰራው ሲባል ነው ይላል ሰው። አዎ መኪናውንም በእርግጥ ሳየው ይላል፣ አኗኗሩም ይላል። አንዳንድ ሙያዎች ሙያው እኮ በራሱ ኃጢአት ሆኖ አይደል የሚሰራበት መስሪያ ቤት ላይ በጣም ብዙ በደል ያለ እንደሆነ ራሱ ሙያው በኃጢአት መጣለ። ቀራጭ ደግሞ በጣም በአይሁድ ዘንድ በሁለት መልኩ ነው። አንደኛ ኃጢአት ነው፣ ሁለተኛ አገር መካድ ነው። ለሮማውያን ተቀጥሮ መስራት በጣም የሚያበሳጭ ነገር ነው። ለዚህ ነው ክርስቶስ ወንድም ቢበድልህ አንተና እሱ ሆናችሁ ምከረው፣ አልሰማ ካለ ሰው ጨምረ ምከረው፣ ለቤተ ክርስቲያን ንገራ፣ መጨረሻ ካልሰማ እንደ ቀራጭ ይሁንልህ ይላል። እንደምን ይሁንልህ? የተገለሉ ሰዎች ናቸው። በሚገርም ሁኔታ ቀራጩን ግን ከሐዋርያቱ መካከል አድርጎታል ክርስቶስ። ማቴዎስ ከሚቀርጥበት ወንበር ተነስቶ የክርስቶስ ደቀ መዝሙር ሆነ። የክርስቶስ ደቀ መዝሙር ሆነ። በጣም የሚገርመው ስምዖን ቀናተኛው ደግሞ ወይም ቀነናዊው የሚባለው ስምዖንም ደግሞ እዛው ሐዋርያ ነበር። ምን ማለት መሰላችሁ? ስምዖን ቀነናዊው እና እሱን የመሰሉ ሰዎች ለአይሁዳዊነት በጣም ስለሚቀኑ ሮማውያንን በጣም ይጠሉ ነበር። ስለዚህ ቢችሉ ቀራጮችን በተለይ ሲያዩ የበለጠ ይጣ። አሁን በጣሊያን ጊዜ ከጣሊያንና ለጣሊያን ከሚሰራ አበሻ ስናየው የቱ ነው የሚያበሳጭ? አቤት እንደው በቃ ግደለው ይለዋል ሰው አይደል? ሲያው ከዋኖቹ በላይ የሚያናድድ ከስር የሚለው ሰው ማቴዎስ እንደዛ ነው። እንደዚህ አይነት ቅናት ያለው ስምዖን ቀናተኛውና ማቴዎስ አብረው ሐዋርያት ነበሩ። እንደው እንዴት እንደከረሙ ቢጽፉልን ጥሩ ነበር። የተወሰነ ጊዜ ቢያንስ ሲታዩ የሆነ ነገር ይኖራል አይኖርም? አዎ የተለያየ የፖለቲካ አስተሳሰብ ያላቸው ግን ነበሩ ሐዋርያት ውስጥ። ክርስቶስ ከሁሉም አይነት ሰብስቦ ሐዋርያ ያደረገበት ምክንያት ግን ሁላችንም ቦታ እንዳለው ለማሳየት